ሐላባ የአካባቢው ማህበረሰብ ራሱ በእርግጠኝነት የአዲስ አበባን እርዳታ ይፈልጋል አይደለም። ራሱን የሚችል ለራሱ የሚተርፍ ማህበረሰብ ነው። እንደ ሙስሊም ማህበረሰብ ሞዴል ከሚባሉት አካባቢዎች ውስጥ ነው። ሄዳችሁ የእስላምን ጀው የምታገኙበት የእስላምን አየር የምታሸቱበት አካባቢ ነው። ያ ማህበረሰብ በብዙ ነገራቶች ውስጥ እንዳለ ቢታወቅም ትልቁ ድርሻ አለበት። የራሱን አካባቢ የራሱን ጀነት አሳልፎ ይሰጣል ብዬ አላስብም። ጀነቱ የሱ ስለሆነ ድርሻውን ይወጣል። ዛሬ እንደ ጅምር ይመስለኛል የሐላባ የአካባቢው ተወላጆችና አዲስ አበባ ላይ ውስን ሰዎች ነው እያየሁ ያለሁት። እንደዚህ አይነት ተቋም ግን የሚሰራበት ሂደት ውስጥ የሁላችንም አሻራ ይፈልጋል። የሁላችንም ድርሻ ኃላፊነት ልንወጣው ይገባል። እነዚህ ሰደቀተል ጃሪያዎች እንግዲህ የሁለቱ ሀገር ስንቅ የሚሆኑት ተግባራቶቻችን ዛሬ በዚህ ውጥንቅጡ በወጣ ዓለም ውስጥ የያዝነው እንዳልያዝነው በሚቆጠርበት የያዝነው እንዴት እንደሚጠፋ በማናቅበት ምን መጥቶ ምን እንደሚያደርገው በማይታወቅበት ውስጥ የኛ ሀብት የኛ ንብረት ለአላህና ለአላህ የሰጠነው ብቻ ነው። ለእስላምና ለትውልዱ የሚጠቅመው ነገር ላይ ያበረከትነውና ያዋልነው ብቻ ነው ብዬ ነው የማስበው። ብዙ ምክንያቶች እንግዲህ የምናያቸው ናቸው። ዓለሙ ላይ በጣም ብዙ ነገሮች በፍጥነት እየተቀያየሩ ያለበት